ዛሬ ይዤላችሁ የመጣሁት ፊልም ሬዲ ኦር ኖት ይባላል። ብዙዎቻችን ሰርግ የህይወት አዲስ ምዕራፍ መጀመሪያ ነው ብለን እናስባለን። ለግሬስ ግን ሰርጓ የህይወት ማብቂያዋ ሊሆን ጥቂት ሰከንዶች ብቻ ነበር የቀሩት። ታሪኩ የሚጀምረው በዝግጅት ነው። ግሬስ ቆንጆ ሙሽራ ሆና በመስታወት ራሷን እያየች ነው። ፊቷ ላይ ደስታ ቢታይም በውስጧ ግን የሆነ ስጋት ያለ ይመስላል። ግሬስ ያደገችው በጉዲፈቻ ስለሆነ እንዲህ ያለ ግዙፍና ባለሀብት ቤተሰብ ውስጥ መግባት ለሷ ትልቅ ነገር ነው። አሌክስ ደግሞ የዚህ የዶሚኒየን ቤተሰብ ወራሽ ነው። ቤተሰቦቹ በጨዋታ ወይም በቦርድ ጌም ንግድ ዓለምን የገዙ ቢሊዮነሮች ናቸው። ነገር ግን አንድ የሚያስፈራ ነገር አለ። ገና በፊልሙ መጀመሪያ ላይ ከ30 ዓመት በፊት የሆነን ክስተት እናያለን። አንድ ትንሽ ልጅ በቤተሰቡ ግዙፍ መኖሪያ ቤት ውስጥ እየሮጠ እባካችሁ እርዱኝ ይላል። ነገር ግን አክስት ሄለን በጭካኔ ስትመለከተው ሌሎቹ ደግሞ ጭንብል አድርገው ሲያሳድዱት እናያለን። ያ ልጅ መጨረሻው ምን እንደሆነ ባናውቅም ዶሚኒየኖች የሆነ አስፈሪ ምስጢር እንዳላቸው ፍንጭ ይሰጠናል። አሁን ወደ ሰርጉ እንመለስ። ሰርጉ እጅግ በጣም ያማረ ነበር። ነገር ግን የአሌክስ ቤተሰቦች ባህሪ ትንሽ እንግዳ ነው። ቶኒ የቤተሰቡ መሪና የአሌክስ አባት ሲሆን ሚስቱ ቤኪ ደግሞ በጣም የምትቆጣጠርና ጥብቅ ሴት ናት። አሌክስ አንድ ወንድም አለው፣ ዳንኤል ይባላል። ዳንኤል ሁል ጊዜ መጠጥ በእጁ ነው። በቤተሰቡ ታሪክ ደስተኛ እንዳልሆነ ከፊቱ ያስታውቃል። ሚስቱ ቻሪቲ ደግሞ ለገንዘብ ብላ ቤተሰቡን የተቀላቀለች ይመስላል። ሌላዋ ደግሞ ኤሚሊ ናት፣ የአሌክስ እህት። እሷ ደግሞ በሱስ የተጠመደችና ግዴለሽ ናት። ከሁሉም የምታስፈራው ግን አክስት ሄለን ናት። ፊቷ ላይ ፈገግታ የሚባል ነገር የለም። እነዚህ ሁሉ ሰዎች ዛሬ ማታ ለግሬስ እንኳን ደህና መጣሽ ሊሏት ተሰብስበዋል። ነገር ግን አቀባበሉ እንደ ማንኛውም ቤተሰብ አይደለም። እኩለ ሌሊት ሆነ። ሁሉም የቤተሰቡ አባላት በአንድ ምስጢራዊ ክፍል ውስጥ ይሰበሰባሉ። ክፍሉ በጥንታዊ የእንጨት ውጤቶችና ምስሎች የተሞላ ነው። ቶኒ አንድ የጥንታዊ የብረት ሳጥን ያወጣል። ታሪኩ እንዲህ ነው ይላል። ከብዙ ዓመታት በፊት የቤተሰቡ መስራች ቪክቶር ዶሚኒየን ሚስተር ሊቤል ከሚባል ምስጢራዊ ሰው ጋር ውል ይገባል። ለዚህ ውል ምስጋና ይግባውና ቤተሰቡ ይበለጽጋል። ነገር ግን ውሉ አንድ ግዴታ አለበት። ማንኛውም አዲስ ተቀላቃይ በሰርጉ ምሽት አንድ ካርድ መምረጥ አለበት። ግሬስ ነገሩ ባህላዊ ጨዋታ መስሏት ሳቀች። ሳጥኑ ውስጥ ካርድ ስታወጣ ሃይድ ኤንድ ሲክ ወይም ድብብቆሽ የሚል ጽሑፍ አገኘች። ክፍሉ ውስጥ የነበረው ሳቅ በአንድ ጊዜ ቆመ። ቶኒና ቤኪ ተደናገጡ። አክስት ሄለን ግን እድሏ ነው በሚል ስሜት ተመለከተቻት። ግሬስ ጨዋታው ተጀመረ ብላ ለመደበቅ ሄደች። በቤቱ ውስጥ ያሉት ካሜራዎች በሙሉ አጥፍተውታል። ግሬስ በምግብ ማብሰያ ክፍል ውስጥ ካለው የዕቃ መጫኛ ትንሽ ሊፍት ውስጥ ተደበቀች። በዚህ ሰዓት ግን ቤተሰቦቹ እንደ ጥንታዊ ተዋጊ ቀስት፣ ሽጉጥና መጥረቢያ እያዘጋጁ ነው። ቶኒ አንድ ሕግ ያስታውሳቸዋል። ዘመናዊ መሳሪያ አትጠቀሙ፣ ውሉን ያፈርሰዋል። ኤሚሊ በጭንቀትና በሱስ ተጽዕኖ ሆና ስትዞር አንዷን ሰራተኛ ግሬስ መስላት በጥይት ገደለቻት። ግሬስ ይህን ድምፅ ሰምታ ስታይ ቤተሰቡ አስክሬኑን እንደ ቆሻሻ ሲጎትቱት ተመለከተች። አሁን ነው ግሬስ ነገሩ ቀልድ እንዳልሆነ ያወቀችው። በፍርሃት ተውጣ ለማምለጥ ስትሞክር አሌክስ አገኛት። አሌክስ እውነቱን በዝርዝር ነገራት። ይህ ካርድ ከወጣ እስከ ንጋት ድረስ መስዋዕት ካላደረጉሽ መላው ቤተሰብ በሞት ይቀጣል አላት። ግሬስ አላመነችውም፣ ግን ከፊቱ ያለውን ፍርሃት ስታይ እውነት መሆኑን ተረዳች። ግሬስ አሁን አዳኝ ሳይሆን ታዳኝ ሆናለች። ከቤቱ ወጥታ ወደ ጋጣው ውስጥ ትገባለች። እዚያም በሬሳዎች የተሞላ ጉድጓድ ውስጥ ትወድቃለች። ያ ትዕይንት በጣም ያስጠላል። ከጉድጓዱ ለመውጣት ስትሞክር እጇ በግዙፍ ሚስማር ይወጋል። ሕመሙን ተቋቁማ ወጣች። መንገድ ላይ ስትደርስ አንድ መኪና አስቆመች። ሹፌሩ ሊረዳት ቢሞክርም የቤተሰቡ አባላት በሬዲዮ ደውለው ካዳንካት ትገደላለህ ሲሉት ጥሏት ሄደ። ግሬስ በጫካው ውስጥ እየሮጠች ሳለ የቤተሰቡ ሹፌር አግኝቶ በኤሌክትሪክ መሳሪያ መታትና ይዟት ተመለሰ። አሁን ተስፋ የቆረጠች ትመስላለች። ግሬስን በክፍሉ መሃል አስረዋታል። ሻማ አብርተው ጥቁር ልብስ ለብሰው የሚሰቀጥጥ ዜማ እያዜሙ መስዋዕት ሊያደርጓት ተዘጋጁ። ዳንኤል ግን በመጨረሻ ህሊናው አልቻለም።
በወይን ጠጁ ውስጥ መርዝ ጨምሮ ቤተሰቦቹን ሊያዘናጋ ሞከረ፣ ግን እሱ ራሱ ተገደለ። አሌክስ ሚስቱ እናቱን ስትገድል ሲያይ አእምሮውን ሳተ። እሱም ሊገድላት ሞከረ። ነገር ግን ስነ ስርዓቱ ሳይጠናቀቅ ፀሐይ ወጣች። ሁሉም ቆሙ። መጀመሪያ ምንም ያልተፈጠረ መስሎ ነበር። ቶኒ ሁሉ ነገር ውሸት ነበር ብሎ ሲስቅ በድንገት ባንግ! ቶኒ ፈነዳ። ደሙ በክፍሉ ውስጥ ተረጨ። ከዚያም ቤኪ፣ ከዚያም ኤሚሊ እያሉ ሁሉም አንድ በአንድ እንደ ፊኛ ፈነዱ። አሌክስ መጨረሻ ላይ ግሬስን አሁንም እወድሻለሁ ሊላት ሲሞክር እሱም በተራው ፈነዳ። ግሬስ ብቻዋን ተረፈች። በደም ተጨማልቃ ከቤት ወጣች። ፖሊሶች ሲመጡ ምን ተፈጠረ አሏት። እሷም ሲጋራዋን እያጨሰች አማቾቼ ብላ መለሰችላቸው። ሬዲ ኦር ኖት እንግዲህ እንዲህ ባለ አስገራሚ ሁኔታ ይጠናቀቃል። ከዚህ ፊልም የምንማረው ማንንም ሳታውቁ አታግቡ ነው። ቪዲዮውን ከወደዳችሁት ላይክ አድርጉ፣ ለጓደኞቻችሁም ሼር አድርጉ። በቀጣይ የትኛውን ፊልም እንደሰራላችሁ ትፈልጋላችሁ? ኮሜንት ላይ አስቀምጡልኝ። አመሰግናለሁ።